የተከበራችሁ የቻናላችን ተከታታዮች ብዙዎቻችን በተለይም እህቶቻችን በስግደት እና በኢባዳ ወቅት በተደጋጋሚ የሚያደናግረን አንድ ትልቅ ጥያቄ አለ። ከብልት የሚወጣ ማንኛውም ፈሳሽ ውዱእን ያጠፋልን? በምንስ ጊዜ ነው ትጥበት ግዴታ የሚሆነው? ይህንን ጉዳይ ለይቶ አለማወቅ ኢባዳችንን፣ ስግደታችንን ተቀባይነት እንዳይኖረው ሊያደርግ ይችላል። ወይም ደግሞ ሳያስፈልግ ህይወታችንን በጥርጣሬና በጭንቀት ሊሞላውም ይችላል። ዛሬ በኢስላማዊ ዕውቀት ህይወቷን ቀለል ለሚያደርጉ እያንዳንዱ ሙስሊም ሊያውቃቸው የሚገቡ አራት ዋና ዋና የፈሳሽ አይነቶችና ተያያዥ ወሳኝ ጥያቄዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁ። በተለይ በመጨረሻው ክፍል ላይ የምናነሳቸው ጥያቄዎች ብዙ ሰዎችን ከጥርጣሬ የሚታደጉ ናቸው። አንደኛውና ዋነኛው ክፍል አራቱም የፈሳሽ አይነቶች እና ብይናቸው። ከሴቶች ብልት የሚወጡ ፈሳሾች በአራት ዋና ዋና ክፍሎች ይከፈላሉ። አንደኛው ተራ የብልት እርጥበት ሩጡበቱል ፈርጅ የምንለው ሲሆን ይህን ፈሳሽ ያለምንም ምክንያት በሰውነት ባህሪ ብቻ የሚወጣ የተለመደ እርጥበት ነው። ብይኑም ልብስን ወይንም አካልን ቢነካ አይነጅስም፣ ማጠቡ ግዴታ አይደለም። ነገር ግን መውጣቱ ውዱእን ያጠፋል። ሁለተኛው መዚ የምንለው ሲሆን ይህ ደግሞ የስሜት መነሳሳት ሲኖር የሚወጣ ቀጭንና ነጭ ፈሳሽ ነው። አብዛኛውን ጊዜ በጾታ ጨዋታ ወቅት ወይም ስለ ግንኙነት በሚታሰብበት ጊዜ ይወጣል። ብይኑም ውዱእን ያጠፋል። በተጨማሪም ልብስን ወይም አካልን የነካውን ቦታ ማጠብ ግዴታ ነው። ሶስተኛው ደግሞ ወዲይ ይባላል። ይህ ከሽንት በኋላ የሚወጣ ወፈር ያለ እየተዝለገለገ የሚፈስ ፈሳሽ ነው። ብይኑም ይህ ፈሳሽ ነጃሳ ነው፣ ውዱእን ያጠፋል። የነካውን ቦታና ልብስን ማጠብ ግዴታ ነው። አራተኛውና ዋነኛው ደግሞ መኒይ ወይም ስፐርም የምንለው ይሆናል። ይህ የዘር ፈሳሽ የስሜት ጣሪያ ወይም እርካታ ላይ ሲደረስ በኃይል ተስፈንጥሮ የሚወጣ ነጭ ፈሳሽ ሲሆን የሴቶች ደግሞ ቢጫ ከለር ያለውና ቀጭን የሆነ ፈሳሽ ነው። ይህ ስፐርም በወንዶችም ሆነ በሴቶች ላይ ይከሰታል። ብይኑም መኒይ ነጃሳ ወይም እድፍ አይደለም፣ ንጹህ ነው። ነገር ግን መውጣቱ ትጥበትን፣ ሻወርን መውሰድ ግዴታ ያደርጋል። ማሳሰቢያ፣ የመጀመሪያው ተራ የሆነው የብልት እርጥበት ሲቀር ሌሎቹ ሶስቱ ፈሳሾች በወንዶችም ላይ በተመሳሳይ ሁኔታ ይከሰታል። ብይናቸውም አንድ አይነት ነው። ክፍል 2 ወሳኝና ተያያዥ ጥያቄዎች። አሁን ደግሞ ብዙዎቻችን የምንጠራጠረባቸውን 6 ቁልፍ ጥያቄዎችና የታላላቅ ዑለማዎችን ምላሽ እንይ። ጥያቄ 1 መኒይ በመውጣቱ ብቻ ትጥበትን ያስገድዳልን? መልሱም አዎ። የዘር ፈሳሽ በስሜት መውጣቱ ከወንድም ይሁን ከሴት በእንቅልፍም ይሁን በንቃት መታጠብን ግዴታ ያደርጋል። ታላቁ ኢማም አትርሚዚ እንደተናገሩት በዚህ ጉዳይ ላይ የተካለፈ የተለየ ሐሳብ ያለው ዓሊም አናውቅም ብለዋል። ጥያቄ 2 የዘር ፈሳሽ በስሜት ሳይሆን በህመም ወይም በቅዝቃዜ ቢወጣስ? በዚህ ላይ በዑለማዎች መካከል ልዩነት ወይም ኺላፍ አለ። አንዳንዶቹ ትጥበት ግድ የሚለው በስሜት ሲፈስ ብቻ ነው ሲሉ፣ ሌሎች ግን በምንም መልኩ ከተከሰተ መታጠብ አለበት ይላሉ። ከመጡ ሐዲሶች አንጻር ሁለተኛ አቋም ጠንካራ ነው። ይህም የሼኽ አልዓላመቱ ኢማም ኢብኑ ተይሚያ፣ የሼኽ ኢብኑ ባዝና የሼኽ ኢብኑ ዑሰይሚን አቋምም ነው። በምንም መልኩ ከተገኘ መታጠብ ግዴታ ነው ማለት ነው። ጥያቄ 3 ፈሳሹ ሊወጣ ሲል ብልትን አፍኖ ማስቀረት ትጥበትን ያስገድዳልን? አንድ ወንድ ብልቱን በምንም አይነት ሁኔታ ካፈነውና ፈሳሹን ከመለሰው ፈሳሹ በውጭ በኩል እስካልወጣ ድረስ ትጥበት አይወጅብበትም። ማስረጃውም አልማኡ ሚነል ማ፣ ትጥበት የሚገኘው ፈሳሹ ሲወጣ ነው የሚለው የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ነው። አራተኛው የጀናባ ትጥበት ታጥቦ ከጨረሱ በኋላ ተጨማሪ የዘር ፈሳሽ ቢከሰትስ ቢወጣስ? ከትጥበት በኋላ ምንም አይነት የስሜት ምክንያት ሳይኖር በድጋሚ የሚፈስ ፈሳሽ የመጀመሪያው ቅሪት በመሆኑ በድጋሚ መታጠብ አያስፈልገውም። የሼኽ ኢብኑ ባዝ እና የሼኽ ኢብኑ ዑሰይሚን አቋምም ይህንን ያረጋግጣል። ጥያቄ 5 ሴትየዋ ጀናባ ታጥባ ከጨረሰች በኋላ የወንዱ ፈሳሽ ቢወጣባትስ ቢመለስስ? በዚህን ሰዓት ውዱእ ወይም ኢስቲንጃ ብቻ ታደርጋለች እንጂ ድጋሚ ትጥበትን መመለስ የለባትም። ምክንያቱም ፈሳሹ የሷ ሳይሆን የወንዱ ነውና። ጥያቄ 6 ያለ ግንኙነት ብልትን ጫፍ አካባቢ በማነካካት ብቻ የወንዱ ፈሳሽ ወደ ሴቷ ብልት ቢገባስ? ትጥበት የሚወጅበው ወይ በግንኙነት ወይም የራስን ፈሳሽ በማውጣቱ ነው።
ፈሳሹ ወደ እሷ በመግባቱ ብቻ ከእሷ ምንም እስካልተገኘ ድረስ እስትንጃ ታደርጋለች እንጂ ሻወር አይጠበቅባትም። ምንጭ ፈትሁል ዓላም የሼኽ አቡ ሒዛም ኪታብ። ማጠቃለያ፣ በመጨረሻም በህልም ስለሚከሰት የዘር ፈሳሽ ኢሕቲላም 3 ህጎችን ነው። ይህ በብዛት ወንዶች ላይ ቢከሰትም ሴቶችንም ይመለከታል። አንደኛው በተኛበት የዘር ፈሳሹ ከስሜት ጋር እንደፈሰሰው ካወቀ ትጥበት ዋጅብ ነው። ሁለተኛው በህልሙ ግንኙነት ሲፈጽም አይቶ ነገር ግን ጠዋት ሲነሳ ምንም አይነት ፈሳሽ፣ እርጥበት ወይም ሽታ ካላገኘ ትጥበት አይወጅብበትም። ሶስተኛው በህልሙ ምንም ሳያይ ጠዋት ሲነሳ ግን የዘር ፈሳሽ መውጣቱን ካስተዋለ መታጠቡ ግዴታ ይሆናል። ወላሁ አዕለም። ውድ ተመልካቾቻችን የዛሬው መረጃ እህቶቻችንንም ሆኑ ወንድሞቻችንን ከብዙ ጥርጣሬና የዒባዳ መሳሳት እንደሚታደጋቸው ተስፋ እናደርጋለን። ዲናችንን በአግባቡ አውቆ መተግበር የሥራችን ተቀባይነትን ይጨምራል። ይህ መረጃ ሌሎችም እንዲደርስ ቪዲዮን ላይክ ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ጠቃሚ እስላማዊ እውቀቶች እንዳያመልጧችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። እናንተስ ከነዚህ ፈሳሾች ጋር በተያያዘ ግራ የገባችሁ ጥያቄ አለን? ኮሜንት ላይ አስገቡልኝ። ኢንሻአላህ እንመልሳለን። እስከሚቀጥለው ቪዲዮ በሰላም ይቆዩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።